እሷ አሁንም በፖሊስ ያሳሰረችው ለምንድነው? እንዲፈርምላት በቃ ከተመ። ወንድማችሁ ብልጥ ቢሆን ኖሮ የምሬን ነው የምላችሁ፣ ወንድማችሁ ብልጥ ቢሆን ኖሮ እዚህ ነገር ውስጥ ሁሉ አይገባም። አይ ዛሬ መቀለጃው መብራት ወንድም ብልጥ ስላልሆነ እንጂ ብልጥ ቢሆን ኖሮ ይሁሉ ነገር አይፈጠርም ነበር። የአብርሃም የዋህነት ላይ በጣም ብዙ ሞኝነት አለ። ተንኮል አያውቅም፣ ምስኪን ነው። አይኖ ይሄ ማንም የሚመሰክርለት ነው። አብርሃም ግን ትዳር ውስጥ እንዳለ ሳይሆን ራሱን እያየ ያለው ከሆነ ሴት ጋር እንደተጣላ ሆኖ ከእህቱ ጋር የተጣላ ነው የሚመስለው። ከልጁ እናት ጋር በዚህ ደረጃ መጋባት አልነበረበትም። ከትዳሩ ጋር በዚህ ደረጃ መጋባት አልነበረበትም። ሚስቱን አናደርኩ ብሎ ሚስቱን ተበቀልኩ ብሎ ከሴት ጋር እዚህ ግንኙነት ውስጥ መግባት አልነበረበትም። እሷን አስቀናናለሁ ብሎ እንዴት እሱ የሁሉ ጣጣ ውስጥ ይገባል? እንዴት ሰው የልጁን እናት አስቀናናለሁ ብሎ የሁሉ ጣጣ ውስጥ ይገባል? ለዛውም በሴት ስንት የሚያስቀናናበት ነገር እያለ የልጁን እናት ገና አራስ ቤት ያለችን ሴት አራስ ቤት ያለችን ልጅ በሴት ማስቀናናት ማለት ምን ማለት ነው? ይሄ ምን ማለት ነው? ይሄ ብልጠት ነው? ይሄ ሞኝነት ነው እንጂ ከሴት ጋር እዚህ ደረጃ ራሱ ነተካራውስ መግባት። አብርሃም ሞኝ ነው ብልጥ አይደለም የምልህ። ወንድነቱን እንዴት ማሳየት እንዳለበት አያውቅም። ወንድነቱን እሱ ደረት በመንፋት ምናምን ነገር ምን ያመጣል ምናምን ኖ። ከሚስት ጋር ትዳር ላይ እንደዛ አይደለም ወንድነትን። እሱን ወንድነትን ውጪ ነው የምታሳየው። ወንድነትን ትዳርን ባለማስደፈር ለጓደኞች ነበር ማሳየት የነበረብህ። ሚስትን ሲዘልፉብህ፣ ትዳርን ሲያንቋሽሹብህ፣ ትዳርን እንድትፈታ ሲያደርጉ ያን ነበር ወንድነትን ማሳየት የነበረብህ። ያን ግን አላደረክም። ከውጪ ወደ ውስጥ የሚመጣ ነገር ላይ ነው ወንድነትን ማሳየት ያለብህ እንጂ ሚስት ላይ ትዳር ላይ አይደለም። ሚስት ላይማ ባል መሆንን፣ ታጋሽ መሆንን፣ ይቅርባይ መሆንን፣ አድማጭ መሆንን አየህ፣ ነገሮችን እያያቸው እንዳላይ የሆነ ማለፍ የምትችል አይነት ወንድ ባል መሆንን ነበር ለሚስት ማሳየት የነበረብህ። ሚስትን በብዙ መንገድ ማሸነፍ እየቻልክ ሚስትን በብዙ